ቆይ እኔ የምለው ሀበሾች ስንባል በአጠቃላይ አንድ ይሆን ነው? ለምንድን ነው በተለይ በመጥፎ ነገር ላይ አሁን ለምሳሌ ሰው ሲያገባ፣ ሲወልድ፣ ሲሰራ፣ ሲማር፣ ሲመረቅ ሁሉ ነገር ላይ በጣም አስተያየት እንሰጣለን። ለምንድን ነው እንደዚህ የምንሆነው? በቃ ሁሉም ለምን የራሱን ህይወት አይኖርም? የሰውን ህይወት ከሚያነጻጽር ወይም የሰውን ህይወት ውስጥ ገብቶ ከሚፈተፍት ምን አለ የራሱን ቢያስተካክል፣ በቃ የራሱን ቢኖር። በቃ ለደስታው ይሄዳል፣ ለሀዘኑ ይሄዳል፣ አለቀ። ከዛ በተረፈ እንዲያደርግ እንዲያታደርግ ለምን እንዲሆነ ለምን እንዲያልሆነም የምንለው የትኞቹ ባለመብቶች ነን በሰው ህይወት ላይ? አሁን ለምሳሌ የሆነ ሰው እየተማረ ትንሽ ሌት ከመሰለን እንዴ እስካሁን አይመረቅም እንዴ? ኤፍ ቢመጣብህ ነው አይደል? እሺ ደግሞ ተመርቆ ደግሞ ቶሎ ስራ ካላገኘ ውጤቱ ዝቅተኛ ስለሆነ ማን ይቅጠረው እንዴ? አይባልም። በተለይ ደግሞ ሴቶች ላይ ደግሞ የሚሰጥ አስተያየት በጣም የሚሰለች አስተያየት፣ ቶሎ አገባሽ ቶሎ ወለደች ብለው የሚያስቧትን ሴት እንዴ ለራስሽ ልጅ አይደለሽ እንዴ? ምን አስቸኮለሽ እንዴ? ቀስ ብለሽ አታርጊም? መጀመሪያ የምን ዘለሽ ትዳር ልጅ ላይ መንጠልጠል የምንለው? በዛኛው በኩል ደግሞ ትንሽ የቆየች የሚመስለንን ደግሞ እንዴ ተራግቢ እንጂ ወላጅ እንጂ እድሜ ቆማ አይጠብቅሽም። የሆነ ሰው አስቀምጠንላት ያለ ይመስል እንደዛ የምንላት እሷ ያለችበትን ሁኔታኛ አናውቅም። ደግሞ በሷ አይበቃንም እኮ አንድ ልጅ ደግሞ ወልዳ ወደ ሁለተኛ ገና እየጠበቀች ያለች ሴትም ልትሆንም ላትሆንም ትችላለች። ብቻ የመጀመሪያ ልጅ ከወለደች በኋላ ደግሞ ሴት ልጅ ባይ ደግሞ እዚህ ላይ እንዳደረቢበት ለራሱም ካለ ጊዜ ካለ ምንድነው ቸኩለሽ ነው የወለድሽው ጭራሽ ደግሞ ሁለተኛ እንዳታመጭበት ምናምን። በዛኛው በኩል ደግሞ ሌሎች ሰዎች ደግሞ ምን ይላሉ? ባይቶሎ ደገም አድርጊና አብረው ተጫውተው እንዲያድጉ አንቺም ለእያንዳንዱ ልጅ ቁጭ ብለሽ ጊዜሽንም ከምታጠፊ አንዴ ደገም አድርገሽ እዛ አብረሽ አሳድገሽ እንትን እንዲሉ የምንለው። ቆይ ለምንድን ነው እኛ እንደዚህ በዚህ ልክ በቃ በሰው ህይወት እንደዚህ በጣም እንደተጨነቀ ሰው መስለን በጣም ብዙ አስተያየቶች የምንሰጠው? ለምንድን ነው እንዴ? ይደግማል፣ የምር ይሳለቻል። በቃ ሰው ለጥሩ ነገሩም ለመጥፎ ነገሩ በቃ መደራረስ እንጂ ከዛ በተረፈ እንዲያደርግ እንዲያታደርግ እንዲሆን እንዲያቱን እንዴት ሰው ይባላል? በቃ ባለመፍት ሁሉም ሰው ለራሱ ህይወት ባለመፍት ራሱ ነው። በቃ ኃላፊነትን መውሰድ ያለበት ራሱ ነው። ለራሱ ኃላፊነትን መብቱም በቃ የራሱ ነው። በቃ ዲሞክራሲያዊ መብቱ ነው፣ አለቀ። ሲቀጥል ከምንም በላይ ደግሞ ልጅ እግዚአብሔር ስጦታ ነው። እኛ የምንሰጠው ወይ እኛ የምንነሳቸው ነገር አይደለም። ስለፈለግን አንሰጣቸውም፣ ስላልፈለግን ደግሞ አንነሳቸውም። በቃ እግዚአብሔር ስጦታ ነው እንዴ! ኧረ ባካችሁ በቃ የእውነት እናቁም። በጣም ይሰለቻል። ያው ለኔ የተሰማኝን ነው። በቃ ብዙ ሰው በዚህ ነገር ይደክማል ብዬ ስለማስብ ነው። በቃ ሁሉም የራሱን ህይወት ቢኖር ብዬ አስባለሁ።